ቢንላደን እንዴት ተገኘ? የመልእክተኛው ሚስጥር። ሁሉም ፍንጮች በጠፉበትና ተስፋ በተቆረጠበት ወቅት የሲአይኤ ምርማሪዎችን በቀጥታ ወደ ቢንላደን መደበቂያ የመራቸው ያ ያልታሰበ አጋጣሚ ምን ነበር? ሕይወታቸው እንደ ሚዲያችን ፍክት ይበል እያልን ፍካትን ሰብስክራይብ በማድረግ ይህንን ፍክት ያለ ቤተሰብ እንድትቀላቀሉ እየጋበዝን በአንድ ሚስጥራዊ መልእክተኛ ስህተት ምክንያት ቢንላደን እንዴት በቁጥጥር ስር ሊውል እንደቻለ አብረን እንመለከታለን። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በ2004 የዩኤስ ፕሬዝዳንታዊ ምርጫ 4 ቀን ሲቀረው አዲስ የተቀረጸ ቪዲዮ በዜና ላይ ታየ። በጆርጅ ቡሽ እና በጆን ኬሪ መካከል የተደረገው ምርጫ በሴፕቴምበር 11 ጥቃቶች ማግስት በተወሰዱ የውጭ ፖሊሲ ውሳኔዎች ላይ ያተኮረ ነበር። አልጀዚራ ላይ የተለቀቀው ይህ ቪዲዮ ኦሳማ ቢንላደን ለተፈጸሙት ጥቃቶች ኃላፊነቱን በቀጥታ ሲወስድ ያሳያል። ቢንላደን ጥቃት ላደረሰበት ሀገር በቀጥታ ንግግር የሚያደርግ ሕጋዊ ሰው ለመምሰል የሞከረበት የዚህ ቀረጻ ዝግጅት በዓለም ላይ በጣም በጥብቅ የሚፈለገው ሰው ባለበት ቦታ ሆኖ ደህንነት እየተሰማው መሆኑን የሚያሳይ አሳማሚ ማስታወሻ ነበር። በዚሁ ሰዓት ቢንላደንን የመፈለግ ኃላፊነት የተሰጠው ልዩ ክፍል በሚገኝበት በቨርጂኒያ በሚገኘው የሲአይኤ ዋና መስሪያ ቤት ሁሉም ፍንጮች ተሟጠው ነበር። ከ3 ዓመት በፊት እሱን ለመያዝ ተቃርበው እንደነበር ሲታሰብ ደግሞ ሁኔታው ይበልጥ ተስፋ የሚያስቆርጥ ነበር። ነገር ግን ውጊያው በድል እስኪጠናቀቅ ድረስ ቢንላደን አስቀድሞ አምልጦ ነበር። ውጊያው ካበቃ በኋላ በቁጥጥር ስር የዋሉት ወደ 20 የሚጠጉ ሰዎች ብቻ ሲሆኑ ሲአይኤ የአልቃይዳን መሪ ለመያዝ የነበረውን ልዩ ዕድል በማጣቱ ባዶ እጁን ቀረ። ሆኖም ከተያዙ ሰዎች መካከል ቢያንስ አንዱ በመጨረሻ ለመርማሪዎች የሚከተሉትን ፍንጭ ተናግሮ ነበር። መሐመድ አልቃህታኒ በቁጥጥር ስር ከመዋሉ በፊት ለመርማሪዎች የማይታወቅ ሰው ነበር። እሱ ራሱ ከአልቃይዳ ጋር ምንም አይነት ግንኙነት እንደሌለው የካደ ሲሆን አፍጋኒስታን የመጣውም ጭልፊት ለማሰልጠን እንደሆነ ተናግሮ ነበር። ነገር ግን መርማሪዎች የጣት አሻራውን ሲወስዱ ሲስተማቸው ውስጥ ካለው መረጃ ጋር ተዛመደባቸው። ከሴፕቴምበር 11 ጥቃት ጥቂት ሳምንታት በፊት ወደ አሜሪካ ለመግባት ሞክሮ እንደነበርም ደረሱበት። አልቃህታኒ $2800 በጥሬ ገንዘብ ይዞ የአንድ ጊዜ ትኬት ብቻ ቆርጦ ሲጓዝ የጉምሩክ ወኪሉ በህገወጥ መንገድ ለመሰደድ እየሞከረ ሊሆን ይችላል በሚል ጥርጣሬ ወደ ሀገር እንዳይገባ ከልክሎት ነበር። መርማሪዎቹ በዚያው ዕለት ከኦርላንዶ አውሮፕላን ማረፊያ በተባበሩት አረብ ኤሚሬትስ ወደሚገኝ የአልቃይዳ ስልክ ቁጥር ጥሪ ተደርጎ እንደነበር ያውቁ ነበር። ይህ ቁጥር ክትትል ይደረግበት የነበረ በመሆኑ ቃህታኒ በዚያው ሰዓት አውሮፕላን ማረፊያ ውስጥ መገኘቱ መርማሪዎቹ በእነዚህ ክስተቶች መካከል ግንኙነት እንዳለ እንዲጠረጥሩ አድርጓቸዋል። የኤፍቢአይ ወኪሎች ተጨማሪ ፍንጮችን ለማግኘት እጅግ በጣም ብዙ የሆኑ የአውሮፕላን ማረፊያ የደህንነት ካሜራ ምስሎችን ሲመረምሩ ቆይተው በመጨረሻም ተሳካላቸው። በወቅቱ በሞሐመድ አታ ተከራይታ የነበረችን መኪና መለየት ቻሉ። አታ የሴፕቴምበር 11 ጥቃት ዋና አስተባባሪ ሲሆን የዓለም ንግድ ማዕከል ሰሜናዊ ግንብን የገጨውን የአሜሪካን አየር መንገድ በረራ 11ን ያበረረ ግለሰብ ነበር። አታ አውሮፕላን ማረፊያ የተገኘው ቃህታኒን ለመቀበል እንደነበረም መደምደሚያ ላይ ተደረሰ። ቃህታኒ በፔንሲልቬኒያ ተከስክሶ ለታለመለት ዓላማ ሳይውል የቀረውን የዩናይትድ አየር መንገድ በረራ 93ን ከሚጠልፉት አንዱ እንዲሆነ ታቅዶ እንደነበር በሰፊው ይታመናል። ይህንን መረጃ መሰረት በማድረግ ቃህታኒ ምርመራ ተደረገበት።
እሱም በሚቀጥሉት ወራትና ዓመታት መርማሪዎች ስለ ቡድኑ ውስጣዊ አሰራር የተሻለ ግንዛቤ እንዲያገኙ ከረዱት የአልቃይዳ ምርኮኞች አንዱ ነበር። የቡድኑ የሎጂስቲክ ባለሙያ የነበረው አቡ ዙበይዳ እንደ አውሮፓውያን አቆጣጠር በማርች 2002 በቁጥጥር ስር የዋለ ሲሆን የአልቃይዳ ወታደራዊ አዛዥ የነበረው ካሊድ ሼክ መሐመድ በአሜሪካ ላይ የተፈጸሙትን ጥቃቶች እንዳቀደ ለሲአይኤ መረጃ ሰጥቷል። ከአንድ ዓመት በኋላም በቁጥጥር ስር መዋል ችሏል። ቃታኒ በሰጠው ቃል ደግሞ እንደ አውሮፓውያን አቆጣጠር በጁላይ 2001 ለጥቃቶቹ ዝግጅት ሲደረግ ካሊድ ሼክ መሐመድ ቀደም ሲል ለሲአይኤ አቡ ሐመድ አልኩዌት ከተባለ ሰው ጋር እንዳስተዋወቀውና ግለሰቡም ለቃታኒ ስለ ኦፕሬሽን ደህንነት ስልጠና እንደሰጠው ገልጿል። የሁሉ መረጃ ታዲያ መርማሪዎች የአልቃይዳን መዋቅር፣ ሰልጣኞቹን፣ የአዛዥና የእቅድ ክፍሉን እንዲሁም ቢንላደንን እንደ መሪ በተሻለ ሁኔታ እንዲረዱ ረድቷቸዋል። ነገር ግን አሁንም ቢንላደን የት እንዳለ ፍንጭ አልነበራቸውም። ሲአይኤ ቢንላደን ከተሸሸገበት ቦታ ሆኖ እንዴት እንደሚገናኝና ከሱ ጋር የቅርብ ግንኙነት ያላቸው እነማን እንደሆኑ ለማወቅ ግንኙነቶችን ማጥናት ጀመረ። የቢንላደን የግል አውታረ መረብና የቤተሰቡ አባላት ቢመረመሩም ሊገኙ ከቻሉት የቤተሰብ አባላቱ ጋር ምንም አይነት ግንኙነት እንደማያደርግ ታወቀ። ሆኖም ሲአይኤ የሚያውቀው አንድ ነገር ቢንላደን መልእክቶችን መላኩን መቀጠሉን ነበር። በሚቀጥሉት ዓመታት አዳዲስ በድምፅ የተቀረጹ መልእክቶች የወጡ ሲሆን ቢንላደን ከአልቃይዳ አመራሮች ጋር ግንኙነት እንደነበረው ታወቀ። በመሆኑም የሲአይኤ ስትራቴጂ መረጃዎችን የሚያመላልሱትን የመልእክተኛ አውታረ መረቦችን መፈለግ ላይ ሆነ። እንደ አውሮፓውያን አቆጣጠር በጃንዋሪ 2004 አጋማሽ ላይ የኩርድ የደህንነት ኃይሎች ሐሰን ጉል የተባለ ሰው በቁጥጥር ስር አዋሉ። ግለሰቡ ለቢንላደን የተላከ ደብዳቤ ይዞ ነበር። ጉል ለአሜሪካውያን ተላልፎ የተሰጠ ሲሆን መርማሪዎች በሱ ምርመራ አማካኝነት ቢንላደንን ለማግኘት ወሳኝ የሆነ ሰው እንደነበር የሚጠቁም መረጃ አገኙ። ሐሰን ጉል አቡ አህመድ አልኩዌቲ የቢንላደን የግል መልእክተኛ ሆኖ እንደሚሰራ ተናገረ። የምርመራው ትኩረት ወደ ኩዌቲ ሲዞር መርማሪዎች በአልቃይዳ ውስጥ ስላለው ሚና የሚጋጩ መረጃዎች ይደርሷቸው ጀመር። ሐሰን ጉል ኩዌቲ ከፍተኛ ሚና እንዳለውና ካሊድ ሼክ መሐመድን እንዲሁም ተከታዩን አቡ ፋራጅ አልሊቢን በቅርብ እንደሚያውቅ ሲገልጽ፣ በአንጻሩ ካሊድ ሼክ መሐመድ የኩዌቲን ሚና በማሳነስ ግለሰቡ ገና ድሮ ጡረታ የወጣና አሁን ላይ ምንም አይነት እንቅስቃሴ እንደማያደርግ ተናገረ። እንደ አውሮፓውያን አቆጣጠር በሜይ 2005 አቡ ፋራጅ አልሊቢ በፓኪስታን በቁጥጥር ስር ዋለ። እሱም ቢሆን ኩዌቲ ትልቅ ሚና እንዳለው አጥብቆ አስተባበለ። መርማሪዎች በተጨማሪም ደቡብ ምስራቅ እስያ የሚገኘው የአልቃይዳ መሪ የነበረውን ሃምባሊን ጠይቀው ነበር። ሃምባሊ እንደገለጸው ታሊባን ከአፍጋኒስታን በሸሸበት ወቅት ኩዌቲ በካራቺ የሚገኝን የደህንነት ቤት ያስተዳድር ስለነበር ከፍተኛ ሚና ነበረው። እነዚህ ሁሉ ስለ ኩዌቲ ሚና የተሰጡ የሚጋጩ መረጃዎች ግለሰቡን ይበልጥ ትኩረት የሚስብ አደረጉት። ዋናው ችግር ግን ከስሙ ውጪ ስለሱ ብዙ የሚታወቅ ነገር አለመኖሩ ነበር። ስሙ ራሱ ከኩዌቲ የመጣው የአህመድ አባት የሚል ትርጉም ያለው ቅጽል ስም እንጂ ትክክለኛ ማንነቱን የሚገልጽ አልነበረም። ምርኮኞችን በመመርመር ሂደት አንዳንድ ጠቃሚ መረጃዎች ቢገኙም እነሱን ለመመርመር በጥቅም ላይ የዋሉት ዘዴዎች ግን እጅግ አወዛጋቢ ነበሩ። ብዙዎቹ እስረኞች ላይ የላቀ የምርመራ ዘዴ ተካሂዷል። ይህም እንደ ዋተር ቦርዲንግ ያሉ ስቃይና እንግልትን የሚጨምሩ ኢሰብአዊ ምርመራዎችን ያካትታል። እንደ አውሮፓውያን አቆጣጠር በ2014 የወጣው የሴኔት የስለላ ኮሚቴ ሪፖርት እነዚህ ዘዴዎች
ውጤታማ እንዳልነበሩና ስለ ቢንላደን መረጃ ለማግኘት እንዳልረዱ አረጋግጧል። ከዚህም ባለፈ የሲአይኤ ድርጊቶች ከሕግ በላይ ሆነው መታየታቸው የአገሪቱን ብሔራዊ ደህንነት አደጋ ላይ አይጥልም ወይ የሚለው ጥያቄ መነጋገሪያ ሆኖ ነበር። ይህ ጉዳይ ሰፊ ውይይት የሚጠይቅ ቢሆንም መርማሪዎች በድጋሚ ግራ በገባቸው ወቅት ቀጣዩ መረጃ የመጣው ከራሳቸው ጥረት አልነበረም። እንደ አውሮፓውያን አቆጣጠር በ2007 ሲአይኤ ሲፈልገው የነበረውን መረጃ አገኘ። ይህም የኩዌቲው እውነተኛ ማንነት ነበር። መረጃው የተገኘው ከራሳቸው ምርምር ሳይሆን ስሙ ካልተጠቀሰ የውጭ ሀገር የስለላ ድርጅት ነበር። ይህ መረጃ የኩዌቲው እውነተኛ ስም ኢብራሂም ሰኢድ አህመድ መሆኑንና ቤተሰቦቹ ወደ ኩዌት የፈለሱ ፓኪስታናዊ መሆናቸውን አጋለጠ። ስሙን ለማግኘት 2 ዓመታት ቢፈጅም እሱን ለማግኘት ግን ገና ተጨማሪ ዓመታት ያስፈልጉ ነበር። እንደ አውሮፓውያን አቆጣጠር በጁን 2010 ኩዌቲውና ወንድሙ የሞባይል ስልክ አጠቃቀማቸውን ቀየሩ። ይህም ጥሪው የተደረገበትን ትክክለኛ ቦታ ለመለየት አስቻለ። የብሔራዊ ደህንነት ኤጀንሲ ከሌላ ሶስተኛ ሀገር ከኩዌቲ ጋር ግንኙነት አላቸው ተብለው የተጠረጠሩ ስልኮችን አግኝቶ ክትትል ማድረግ ጀመረ። ክትትል ከሚደረግባቸው ስፍር ቁጥር የሌላቸው ንግግሮች መካከል አንደኛው ያገኙት ሰው የኩዌቲን ማንነትና ባህሪ በሚገባ ስለሚመስል የመርማሪዎችን ትኩረት ሳበ። ግለሰቡ አረብኛንና በሰሜን ምዕራብ ፓኪስታን የሚነገረውን ፓሽቶ ቋንቋ ቀላቅሎ ይናገር ነበር። በፋርስ ባህረ ሰላጤ አካባቢ ከሚገኝ ጓደኛው ጋር ባደረገው ንግግርም ያለበትን ቦታ ከመናገር ይልቅ ቀደም ሲል ከነበርኩባቸው ሰዎች ጋር ነኝ በማለት በሚስጥራዊ መንገድ ይመልስ ነበር። በተጨማሪም መርማሪዎቹ ግለሰቡ እንዳይደረስበት ከፍተኛ ጥረት እንደሚያደርግ አስተዋሉ። ስልኩ አብዛኛውን ጊዜ ዝግ ሲሆን ባትሪውን የሚያስገባውም በፔሻዋር ከተማ አካባቢ ሲሆን ብቻ ነበር። ይህ ሰው ኩዌቲ ስለመሆኑ እርግጠኛ የሆኑ ሲመጡ ክትትል የማድረጉ ሥራ ተጀመረ። እንደ አውሮፓውያን አቆጣጠር በኦገስት 2010 አንድ ፓኪስታናዊ የሲአይኤ ወኪል ግለሰቡን በፔሻወር ከተማ ውስጥ በመኪና ውስጥ እያለ ሊለየው ቻለ። ከዚያም ወደ ቤቱ ሲሄድ በሚስጥር ተከተሉት። የቤቱ ግዝፈት መርማሪዎቹን አስገረማቸው። ወኪሎቹ ኩዌቲ አንዴ ከተለየ በኋላ ቢንላደን ወደ ተደበቀበት ቦታ እስኪወስደን ድረስ እንከታተሏለን ብለው አስበው ነበር። ነገር ግን ኩዌቲ የሚኖርበትን ግዙፍ ግቢ ሲመለከቱ መርማሪዎቹ ቀድሞኑ መድረሻቸው ላይ እንደደረሱና ኩዌቲ ከቢንላደን ጋር በአንድ ጣራ ስር እየኖረ ሊሆን እንደሚችል ተገነዘቡ። በወቅቱ ዋሽንግተን ስለ ሁኔታው ሙሉ በሙሉ እርግጠኛ ባትሆንም ቢንላደን የሚገኝበት ቦታ ተለይቶ ነበር። በዚህም ከሴፕቴምበር 11 ጥቃቶች ጀምሮ ከፍተኛ ቅድሚያ ተሰጥቶት የነበረው የሰው አደን ወደ መጨረሻው ምዕራፍ ተሸጋገረ። አሁን ስራው የስለላ ወኪሎች ሳይሆን ይህንን ግቢ ሲወሩ ምን ሊገጥማቸው እንደሚችል ጥቂት መረጃ ብቻ ለነበራቸው የልዩ ኃይል ቡድን አባላት ተላከ። እንደ አውሮፓውያን አቆጣጠር ሜይ 1 ቀን 2011 በአገር ውስጥ ሰዓት አቆጣጠር ከምሽቱ 5 ሰዓት ላይ በሚስጥራዊ የራዳር መከላከያ ቴክኖሎጂ የታጠቁ 2 ብላክ ሃውክ ሄሊኮፕተሮች ከጃላላባድ የአየር ማረፊያ ተነስተው ወደ ቢንላደን መደበቂያ ግቢ ያመሩ። የአሜሪካ መንግስት ስለ ኦፕሬሽኑ ለፓኪስታን ላለማሳወቅ በመወሰኑ ተልዕኮው እጅግ የተወሳሰበ ነበር። ይህም ማለት የኔቪ ሲልስ አባላት ሳይታወቁ ማለፍ ነበረባቸው። የቢንላደን መኖሪያ ግቢ ከፓኪስታን ወታደራዊ አካዳሚ አጠገብ የሚገኝ መሆኑ ደግሞ ነገሩን ይበልጥ ፈታኝ አድርጎት ነበር። ይህ ወረራ
እንዴት እንደተከናወነ የሚገልጸው ታሪክ እጅግ አስደናቂ ነው። ተልእኮ በታቀደው መሰረት ባይሄድም ፕሬዝዳንቱና ከፍተኛ የደህንነት አማካሪዎቻቸው ኦፕሬሽኑን በቀጥታ የሚከታተሉበት የቪዲዮ ስርጭት ወደ ዋይት ሃውስ ይተላለፍ ነበር። የቢንላደን መገኘት የዓለምን ታሪክ የቀየረ ክስተት ነበር። ለመሆኑ የእርሱ መያዝ በሽብርተኝነት ላይ ለከፈተው ጦርነት የመጨረሻ ምዕራፍ ነበር ብሎ ያስባሉ? ሐሳቡን ኮሜንት ላይ ይጻፉልን። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በደህና ቆዩ።